ሰላም ሰላም የራክሽ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ ባበደ ቪዲዮ ተመልሼላችሁ መጥቻለሁ። ብቻዬን አይደለም ከማዘሯ ጋር ነው። ስለሰው ሰላም እላችኋለሁ። ድጋሜ ስለተገናኘን እጅግ በጣም አመሰግናለሁ። ከዚህ በፊት ላይቭ ላይ ከተወሰናችሁ ጋር ታውቄ ነበረ። ዛሬ ደግሞ በቪዲዮ መተንላችኋል። አብራችሁን እንደምትቆዩ ተስፋ እናደርጋለን። ያ ዛሬ ሙዚቃ ሪአክሽን አይደለም ከሷ ጋር ይዤላችሁ መጣሁት። ስለሰው ምን ታውቂያለሽ? ሰዋ ምንድነው? እሺ ቪዲዮ ላይ ያሳይሻለሁ። ብቻ አብራችሁን ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ወደ ኋላ በደንብ ነግርሻለሁ ብዬ ነው። ሰዋ ነው የሚባለው ወታደራዊ ማሰልጠኛ ማዕከል እንደማለት ነው አይደለም? ቆይ በደንብ ነግርሻለሁ። ትንሽ ይሁንና እንትን ትምህርት ቤትም ነው ወታደራዊ ማሰልጠኛም ነው። ቆይ ነግርሻለሁ። እንደለ ተማሪዎች ናቸው፣ ወታደርም ናቸው። ሳዋ የሚባለው አካባቢ ነው፣ ማሰልጠኛ ቦታ ነው። ይኸውልሽ ምን መሰለሽ፣ ሳዋ ማለት ልክ ያው እኔም እነሱ እንደነገሩኝ ነው፣ ብዙ ማውቀው ነገር የለም። ግን 10ኛ ክፍልን እንደጨረሱ 11 እና 12ን ሁሉም ከኤርትራ አጠቃላይ ከሀገሪቷ ተሰብስበው እዚህ ነው የሚመጡት። እነዚህ ተማሪዎች ወጣቶች እንጂ ወታደሮች አይደሉም። ሁሉም ወታደር ነው ኤርትራ ዘው አጠቃላይ ሁሉም ወታደር ነው የሚመጣው ከዚህ ማለት ነው። እንደኛ ሀገር ተመልምሎ ለወታደር የሚሄድ አለ። ከዛ ውስጥ ግን በውትድርና የሚያገለግል አለ። ግን ምንድናቸው እነዚህ ተማሪዎች ናቸው። ይኸውልሽ ከ10ኛ 11 እና 12ን ቅድሚያ ይሄን ይሰለጥኑና ከዛ ወደ ትምህርታቸው ይገባሉ። ከዛ ትምህርት ያመጣ ወደ ውጤት ያመጣ ወደ ኮሌጅ ይገባል። ከዛ በሙያ ዘርፍ የሚሰማራው ይሰማራል። ወደ ውትድርና የሚገባም ቀጥታ ወደ ወታደር ማገልገል ይጀምራል ማለት ነው። እና እዛ ኤርትራ ተወላጅ የሆነ ሁሉ ይገባል። ከ10ኛ ክፍል በኋላ ይሄንን ማሰልጠን ግዴታ እንደ ግዴታ ነው። ሁሉም ይገባና እዚህ ሰለጥናል። ሰው ምንድነው እዛ ከሳዋ ከመግባቱ በፊትና እዛ ከገባ በኋላ ሰው ራሱ ይለያያል። ዱርዬ ሆነው ወይ ነገር አለ አይደለ? ይለወጣል በቃ ቀጥታ። يشجعوا كلهم ኤርትራው መንእሰይ ሳዋ ተሰካ ምሕድሪ ኤርትራው መንእሰይ ብሳዋ ፈጻሚ ተግባሪ ተደሚሩ ኸውን ዋልታን ድርዕን ተቐሚሩ ብብቕዓት ይፈጥር ርቀትን ብልሓትን هي ساوى أرض البطولات مصنع الرجال مواكب شرف تحتفي بالأرض ويحتفي الوطن بهم يحملونه فوق حدقات العيون لتبقى الهامات مرفوعة عزة وشرف وسؤدد
ኤርትራው መንእሰይ ሳዋ ወትሩ በካትን አጥማዓን ይፈጥር ዋሕስን ሓበንን ኤርትራው መንእሰይ ሳዋ እየሽ ነው አንድ ዝንፍ የሚል በጣም የሚገርም በእውነት ነው። በጣም ነው የሚገርመው። ዝንፍ የሚል የሆነ ተፈጥሮ እንዲህ አምጣ ቁጭ ያደረገችው አንድ ሰው የሆነ አንድ ነገር እንጂ ይሄ ሁሉ ሰው ሆነ በአንድ አይነት ነገር በጣም ነው የሚገርመው። ስለ ፊደሉ የሰሩትን ፊደል ሁሉ ማብራሪያ እንዲሰጡን እንፈልጋለን። እውነት እኛ ያልገባን ግን በጣም ብዙ ፊደል እንደሰሩ ገብቶናል። ይታያል ሙሉ ኮይና ውሻ ነው። ብዛታቸውን እያየሽ ነው። በጣም ደስ አንድ ዙር ነው። አሁን የሁሉ ተመርቆ ሲወጣ ደግሞ ይህንኑ የሚያህል ሌላ ይገባል። ኦኬ ሁሌ ስልጠና አለ በየዓመቱ አለ። ኦኬ በየዓመቱ አለ። ለስንት ማለት አንዴ አሁን እነዚህ የገቡት ቲሞች ለስንት ጊዜ ነው ሰልጥነው የሚወጡት? ኢንፎርሜሽኑ ካለ እንትኑ የውትድርና ስልጠናው አላቅም 8 ወር ይሁን 1 ዓመት አላቅም። ግን ይህንን ወስደው ወደ ሌላም ትምህርት እንደሚማሩ አውቃለሁ። 11 እና 12 እንደዛ እንደሚማሩ አውቃለሁ። አይ በትንሽ ጊዜ ስልጠና እንደዚህ አይነት አቋም ይዘው ይወጣሉ ብዬ ስለማላስብ የሚገርም ነው። 24 ሰዓት ነው ስልጠናው። ትንሽ ብለው ራሱ ብዙ ዓመት የፈጀባቸው ነው የሚመስሉት። በጣም የሚገርም አቋም ላይ ኮሜንት ላይ ሙሉ ኢንፎርሜሽን ማብራሪያውን ኮሜንት ላይ
المخدرات وسلف بلوكات. ቅድም ለዛ ነው እዚህ ገብተው ሁሉም ተቀይረው ነው የሚወጡት ያልኩሽ ለዚህ ነው። ኤርትራ ውስጥ እንደ አፍሪካ ነው የምልሽ ሱሰኛ የሌለባት ሀገር እዛ ነው። ሌባ የሌለው ሀገር እዛ ነው። ትውልዱ ሁሉ ሙሉ ሀገሩ ነው። በቃ ማለት ምን ባለ ይሄ ጸባይ የሚባለው ሙሉ ነው ሙሉ ያለው እዛ ነው። ሙሉ እንደ አፍሪካ ነው የምልሽ። በጣም ደስ تمرقتي مبل 35 زوريا هاجروا أقلقلوت ቅርጽ ዝሓዘ ኮይኑ ሸባብ ሳዋ አይ ላቭ ዩ ኤርትሪያ ዝብል ቅርጽ ዝሓዘ እዩ። ጋይስ ጽሁፉ ምንድነው? ነገሩን ኮሜንት ላይ እንዴ ዋክተናል በእውነት ይሄ ብ ነው። ዋርሳ እችንም እንግሊዘኛ ፊደል አይ ነው። ዋሳ ብሻ ያየነው መጀመሪያ ዋሳ ብሻ ነው። ዋሳ ብሻ አይመስለኝም። እንዲህ ጠጋ ሲሉ ብቻ ነው ሰዎች መሆናቸውን የምታውቀው እንጂ ከርቀት ፊደል ነው የሆነ ተፈጥሮ። አይ ነው እንዲህ ነው የምታነቢው። ፊደሉ እንዲህ እኮ ነው። እዛ አይደለም ብን ስታነቢው ወደዛ አይደል እያነበብሽ አይ ነው አይ ነው። ይሄ ዋ ነው። እቺ ዋ ነው። አይ ነው። ሴቶች ነው። ደስ እንደሚለው እውነት ይሱ ከዚህ ውስጥ ማንም ታውቅ ሌላ ምታውቂያለሽ? ፕሬዝዳንቱን አውቀዋለሁ። ይሱ የፊደሉን ትርጉም ለማወቅ እንዴት እንደጣርኩኝ ልነግራችኋለሁ። ይሄ ላቭ ነው። አይ ላቭ ነው። አይ ላቭ ሳዋ ነው። ሳዋ አይመስልም። ሸስ ምንድን ነው? ሸ አለ በ አለ እንዳለ ሴቶች ነው። ሴቶች ሲያምሩ ቅያ ስጡ መስመር ሰልፈኛ የሚሉት እንደዛ መሰለኝ። ካልተሳሳተ እየሰማ ነው። እንዴት እንደሚያምሩ እሺ ላቭ
የለም እኮ ላቭ ነው የማ ላቭ ነው። አይ አለ ላቭ ነው። ሴቶቹ እንዴት እንደሚያምኑ ጀግናዎች። ወንዶቹስ? ወንዶቹም በጣም ያው ወንድ ጀግንነት ልማዱ ነው፣ ሴት ደግሞ የበለጠ ማለት ነው። እዛ በሆንኩ ብለህ አልተመኘህም? እኔማ እሄዳለሁ ክረምት ላይ ከተፈቀደ ከተሳካልኝ ክረምት ላይ እመጣለሁ። ይሳካል። እዚህ ትሄዳለህ። ኦን ያው ልብ ቅርጽ ፊደሉ ራሱ ምንም አይበላሽም። ደብሊው ምንድን ነው? ይሄ ነው እንጂ እንዲህ እኮ ነው የሚባለው። ቆይ ላሳይሽ። እዚህም ጠይቅሽ ነገር አለ። አይ ላቭ ካለ በኋላ ልብ ቅርጽ ነው። እሺ እዚህ ጋር ልብ ቅርጽ ነው። ልብ ቅርጽ ይሰራል። እቺስ ይሄ ነው አለፈ። ይሄ ልብ ቅርጽ ነው። ያ እንደሚያምር የሆነ ተፈጥሮ እንጂ ሰው ልጅ እኮ አይመስልም። በርቀት ስታይ የሆነ ነገር ኧረ እንዴት ያፈራል። ካርታ ነው በደንብ አይገርምም? ምን የኤርትራ ካርታ ከነ ባንዲራ ካርታ አይ ላቭ ካለ በኋላ ኤርትራ ነው መሰለኝ። በቃ አይ ላቭ ኤሪትሪያ ነው ሙሉ ከነ ካርታው። ግን ሲራመዱ እንኳን ምንም ነገር የሚባላቸው ምን ያው በጣም የሚያምር ሰው መሆናቸው ነው። ስታቀርብ ነው የምታውቀው። እንዴ ትልሽ በቃ ካርታውን የሰሩት صنع مدد مسمر سوا امنت بهاجر هاجر زقدم وترو لعلو كل نجر لسانه فقري مزمور سرح لبونه سفح زمعدو سبح ዞሯል። ግን ሲዞሩ አንቺም ተሞከሽ ዞሯል። እዚህ ግን የምር መጥቶ ሀገር ከሁሉ ትበልጣለች አለ። ሀገር ከሁሉ ትቀድማለች አለ። እስቲ ስሚ በይ እስቲ ቅድሚያ ለሀገር ከሁሉ ነገር ትበልጣለች። ልክ ነው። እምነት ባለው ሀገር ነው ምን አለ በጨረሰው ይሄንን ቋንቋ በነገርሽ የሀገሩ ኦፊሻል ቋንቋ አረብኛም አንድ ላይ አረብኛ፣ ትግርኛ፣ አይ ቲንክ እንግሊዘኛ። በሁለቱ እርግጠኛ ነኝ። እንግሊዘኛ ይሆን አይሆን አላውቅም።
የቀድሞ ግን ሸብ ያለውን ነገሩን ጋይስ አልገባኝም። የመጀመሪያው አመቱ ምናልባት በአረብኛ ይሆናል የቀድሞ ሻባ ምናምን ያልነው አረብኛ በግዕዘኛ ፊደል ምናልባት ለእኛ ብለው የእናንተ እንደምንለው ونحو غد متلألئ وأعينهم لا تغيب عن كل متربص يضمر سوءا በጣም ነው የሚያምረው። በጣም በእውነት በጣም የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስክመጣላችሁ ከሷ ጋር እንድመጣ የምትፈልጉ ከሆነ ቪዲዮ ከታች ሊንክ አስቀምጡልኝና ከማዘር ጋር ያክት አድርገው በሉኝ፣ አብረን እንመጣለን። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሁላችሁንም እወዳችኋለሁ። ባይ